ፍሳቲዩብ እፍናቢ ቲዩብ የናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳቲዩብ የእርሰው ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታዮች በሙላው ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። ተመስገን ደስ ይላል አለውኝ። እኔ በጣም ሰላም ነኝ። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። መልካም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንደዚሁም የደወል ምልክቷን ለሌላ ጊዜ እንዲደርሳችሁ ማብራት አትርሱ። ቤተሰብ ይሁኑ። ኮሜንት ያስቀምጡ። ከወደዱት ላይክ ያድርጉ፣ ሼር ያድርጉ ማለት ነው። መልካም። ለዛሬ የምንመለከተው ራስህን በደንብ አፍቅር። ራስን በደንብ ስታፈቅር ህይወትን የምንለውጥባቸውን ነገሮች በደንብ ግልጽ አድርገህ ማየት ትችላለህ ማለት ነው። ስለዚህ ራሱን የሚወድ ሰው ሀገሩን ይወዳል፣ ቤተሰቡን ይወዳል፣ እናቱን ይወዳል፣ አባቱን ይወዳል፣ እህቱን፣ ወንድሙን ይወዳል። ስለዚህ ራስን መጀመሪያ ልትወደውና ራስን ልትንከባከበው ይገባል ማለት። ስለዚህ ራስን ከወደድከው ለራስህ ጥሩ ስጦታ ትሰጣለህ። የማይጠቅም ቦታ አትውልም። አላስፈላጊ ነገር ላይ ጊዜህን አታባክንም። ህይወትን የምትቀይርበትን ነገር ትሰንቃለህ። ራስን ስታፈቅር ስራህን ትወዳለህ፣ ሙያን ትወዳለህ፣ ብዙ ነገሮችን ትለውጣለህ፣ ከፈጣሪ ጋር ኮኔክት ታደርጋለህ ማለት። ስለዚህ ራስህን ልታፈቅርና ራስን ልትወድ ይገባል። ከምንም በላይ አእምሮን ልትጠብቀው ይገባል። ራስን ስትወድ አእምሮን ትጠብቃለህ። ራስን ስትወድ አንተ እምቅ አቅም የተሰጠ የፈጣሪ ድንቅ ፍጡር እንደሆንክ ትረዳለህ ማለት ነው። ስለዚህ ራስህን ከምንም በላይ ልታፈቅርና ከራስ ጋር ፍቅር ሊይዝህ ይገባል። ስለዚህ ራስን ካልወደድክ ሌላውን ልትወድ አይገባም። ራስን ስትወድ ሌላው ላይ ሊሆን የማይገባውን ነገር አታደርግም። ለሌሎች ትጠነቀቃለህ። ለሁሉም ነገር ምን ታደርጋለህ? እያንዳንዱን ነገር በቅድ ትመራለህ ማለት። ስለዚህ በቅድ ለመመራት ህይወትን ለመቀየር ስኬታማ ለመሆን ከፈለግ ራስን ልታፈቅርና ህይወትን የምትቀይርበትን ነገር ልትሰንቅ ይገባል ማለት። ህይወትን ሰንቀ እምቅ አቅምን ተረድተህ ህይወትን ለመቀየር አንተ ጠንክረህ ስትሰራ ብዙ ነገሮችን ማስተካከል ትችላለህ ማለት ነው። ስለዚህ ብዙ ነገሮችን ለማስተካከል የምትችልበት እምቁ ነገር ያለው ውስጥ መሆኑን ትረዳለህ ማለት ነው። ስለዚህ ጊዜህን በአግባቡ ለመጠቀም አንተ እንደምትችል እምቅ አቅምህን አውጥተህ ብዙ ነገር መስራት፣ ማከናወን፣ ማድረግ እንደምትችል ራስህን መጀመሪያ ልታፈቅረውና ልትወደው ይገባል። ራስን ካልወደድከው ወይ መጠጥ ላይ ልትሆን ትችላለህ፣ ወይ ቁማር ላይ ልትሆን ትችላለህ፣ ወይ ክርክር ላይ ልትሆን ትችላለህ፣ ወይም ሌላ የማይጠቅም ነገር ላይ ልታሳልፍ ትችላለህ። ራስን ከወደድ አንተ ራስን ካፈቀርክ ታነብለታለህ። ስኬታማ የሚያደርግን ነገር መንገዶችን በደንብ ትረዳለህ። መንገዶችን ከተረዳ በኋላ ደግሞ ትተገብራለህ። ተግብረህ ውጤታማ ትሆናለህ ማለት። ስለዚህ ራስህን በደንብ ልታፈቅርና ልትወድ ይገባል። ራስን ስትወድ ጤናህን ትንከባከባለህ። ራስን ስትወድ አንተ ለህይወትህ የሚጠቅም ነገር ታደርጋለህ ማለት። ስለዚህ እያንዳንዱ ነገር ና እንሂድ የማይሆን ቦታ ሲሉ አትሄድም። ለምን? የምትመራበት መርህ ራስህን ማፍቀር ነው። ፍቅር ከምንም በላይ ነው። የመጀመሪያው ፍቅር የፈጣሪ ፍቅር ነው። ፈጣሪ የሰው ልጆችን እንዲሁ ነው የሚወደው። ስለዚህ አንተም ራስን እንዲሁ ልትወድና ህይወትን ልቀይርበት የምትችልበት ክሎት ልታዳብርና ክሎት አዳብረህ ከዛ በኋላ ያንን ነገር ወደው ፈቅደ ስትሰራ ህይወትን ትለውጣለህ ማለት። ስለዚህ ራስን ስታፈቅር ስራህን ማፍቀር ትችላለህ ማለት። ስለዚህ አንተ ጉጉት በደንብ ሊኖርህ የሚችለው ምንድን ነው? ራስን ስታከብር፣ ሙያን ስታከብር ነው። ስለዚህ አንተ በህይወት መለወጥ ከፈለግ የትኛውም እድሜ ክልል ላይ ልትሆን ይገባል።
ለራስህ የምትሰጠው ስጦታ የተመረጠና የተመረጠ ሊሆን ይገባል። ስለዚህ ራስን ካፈቀርክ አንተ ለአእምሮ የምትመግበው ምግብ የምትሰጠው ነገር የተመረጠ ህይወትን ሊቀይርልህ የሚችል ድንቅ ነገር ሊሆን ይገባል። ያለበለዚያ የአሮጊቶች ተረት ተረት ላይ ልትሆን ትችላለህ። የማይጠቅም ነገር ላይ ልትሆን ትችላለህ። መጽሐፍ ቅዱስ የሚለው ከአሮጊቶች ተረት ተረት ተጠበቁ ነው የሚለው። ስለዚህ ተረት ተረት ውስጥ አትሁን። ተረት ተረት ህይወትን አይለውጥም። ህይወትን የሚለውጠው መስራት፣ መተግበር፣ ስኬታማ ሊያደርግህ የሚችለውን ነገር በህይወት ውስጥ እንደዚህ እንደ ጣት አሻራ የተለየ መክሊትህን፣ ዓላማህን፣ ራዕይህን፣ ህልምህን፣ መሻትህን ሊያስተካክልልህ የሚችል ድንቅ ነገር ላይ ልትገባ ይገባል ማለት ነው። ስለዚህ ድንቅ ነገር ለማድረግ አንተ ወስን፣ ጠንክር፣ በርትተህ ልትሰራ ይገባል ነው። ህይወትን የምቀይርበት እምቁ ነገር ያለው ውስጥ ነው። ራስን በደንብ ልታፈቅር ይገባል ነው። ስለዚህ ራስን ስታፈቅር ጤናን ትጠብቃለህ፣ ጊዜህን በአግባቡ ትጠቀማለህ፣ ስኬታማ የሚያደርግ እቅድ ታወጣለህ፣ እቅድ አውጥተህ ትተገብራለህ፣ ተግብረህ ህይወትን ትለውጣለህ። ህይወትን ለመለወጥ ታዲያ ራስን በደንብ ልትወደው ይገባል። ራስን ስትወደው ውስጥ ያለው እምቅ አቅም ምን እንደሆነ ራስን ስታፈቅረው ውስጥ ያለው እምቅ አቅም ምን እንደሆነ ትረዳለህ። ሁለቱን የአእምሮ ክፍሎችን ታስማማለህ ማለት ነው። ድብቁ የአእምሮ ክፍልንና ንቁ የአእምሮ ክፍል። ንቁ የአእምሮ ክፍል ትንሽ ነው ያለው አቅም፣ እምቁ የአእምሮ ክፍል ግን ብዙ አቅም አለው። ስለዚህ ይህንን እምቆ የአእምሮ ክፍልን ለመጠቀም ታዲያ አንተ ወስን። አንተ ካልወሰንክ ማንም ሰው ሊወስንልህ አይችልም። ስለዚህ ህይወትን የመለወጥ ትልቁ ነገር ያለው አንተ ጋር ስለሆነ አንተ ደግሞ ትችላለህ። የምትችለው ፈጣሪ የቻይነት መንፈስ፣ የቻይነት አቅም፣ የቻይነት እውቀት ስለሰጠ ነው። ስለዚህ ይሄ የተሰጠ ከማን ነው? ከፈጣሪ ነው። ከፈጣሪ የሰጠህን ነገር ደግሞ ይዘኸው ወደ መቃብር እንዳትወርድ፣ ወደ ታች እንዳትሄድ፣ ህይወትን በየቀኑ ከፍ የሚያደርግልህ አንተ ራስ ላይ በደንብ ኢንቨስት አድርገህ ልትሰራ ይገባል። ራስ ላይ ሰርተህ ህይወትን ለመለወጥ ታዲያ ወስን። የማይጠቅም ነገር ላይ አታሳልፍ። ራስን በደንብ አፍቅረው። ራስን ካፈቀርከው ለራስን የምትሰጠው ነገር ቆንጆና ጥሩ ይሆናል። ስለዚህ ራሱን የሚወድ ሰው ራሱን ይጠብቃል፣ ስፖርት ይሰራል፣ ሁሉን ነገር ያደርጋል፣ ጤናውን ይጠብቃል። የሚያነበው ለአእምሮ መርጦ ነው። መርጠህ አንብብ። ህይወትን የሚቀይር ለሌሎች ሁሉ የሚተርፍ ከአንተ አልፎ ለሀገር፣ ለቤተሰብ፣ ለወገን የሚተርፍ ስለዚህ ድንቅ ነገር ለማበረከት ምናልባት አንተ ጋር እምቅ የፈጠራ ስራ አለ፣ አንቺ ጋር እምቅ የፈጠራ ስራ አለ። ያንን ለማውጣት ታዲያ ራስን ልታፈቅረውና ለራስህ ዋጋ ልትሰጥ ይገባል። ስለዚህ አንተ እምቅ አቅም ያለ የፈጣሪ ድንቅ ፍጡር ነህ። ስለዚህ የፈጣሪ ድንቅ ፍጡር ስለሆን ብዙ ነገር ማሳካት የምትችልበት እምቅ አቅም ያለው አንተ ጋር ነው። ራስን ከምንም በላይ ልትወድና ልታፈቅር ይገባል ማለት ነው። ራስ ስታፈቅር ስራን ታፈቅራለህ። ስራን ስታፈቅር ትለወጣለህ፣ ህይወትን ትቀይራለህ። ህይወትን ለመቀየር ታዲያ አንተ ጀምር፣ ስራ፣ ተንቀሳቀስ፣ ወደፊት ምን አድርግ፣ ግፋ። አንተ የምትችልበትን እምቅ አቅም የተሰጠ ራስን ስታፈቅረው አንተ ለአእምሮ የምትመግበው ነገር በየቀኑ የሚያሳድግ ሲሆን ህይወትን ትቀይራለህ ማለት። ስለዚህ ህይወትን ለመቀየር ሀሳብን አስተካክል፣ ስሜትህን ግራ። ህይወትን ለመቀየር ወስን፣ ወስነ ተግብር፣ ተግብረ ውጤት ላይ አተኩር፣ ውጤት ላይ አተኩረ ወደፊት ቀጥል። ወደፊት በቀጠልክ ቁጥር ህይወትህን የምታስተካክልበት የተሻለና ምርጥ የምታደርግበት ጥሩ ደረጃ ላይ የምትደርስበት ሁኔታ ትፈጥራለህ ማለት። ያንን ለመፍጠር ታዲያ ጊዜ ተሰጥቷል። ጊዜህን በአግባቡ ተጠቀም። አንተ እምቅ አቅም የተሰጠ የፈጣሪ ድንቅ ልጅ ነህ። የፈጣሪ ድንቅ ልጅ ስለሆንክ ትችላለህ። እኔ ድንቅ ነኝ፣ እኔ እችላለሁ፣ እኔ አሳካለሁ፣ እኔ ወደፊት ሄዳለሁ፣ እኔ ገሰግሳለሁ፣ እኔ አሸናፊ ሆናለሁ ብለህ ልትነሳ ይገባል፣ ልትሰራ ይገባል። ስለዚህ ራስን በደንብ አድርገህ ህይወትን የምትቀይርበትን ነገር ለማበጀትና ለማስተካከል ራስን በደንብ ልታፈቅር ይገባል። ራስን ስታፈቅረው የማይጠቅም ቦታ ላይ
አንተን አታገኘውም ማለት ነው። ስለዚህ ህይወትህን ለማስተካከል ራስን በደንብ ልታፈቅር ይገባል ማለት ነው። ስለዚህ ራስ ስታፈቅር ስራን ታፈቅራለህ፣ ስራን ስታፈቅር አገርን ታፈቅራለህ፣ አገርን ስታፈቅር ቤተሰብን ታፈቅራለህ፣ ቤተሰብን ስታቀፍር ሰውን ታፈቅራለህ፣ ሰውን ስታፈቅር እግዚአብሔርን ታፈቅራለህ። ዋናው ነገር እግዚአብሔር ለአንተ የሰጠ ምቃቅም ምንድን ነው? ፍቅር ነው። በነፃ የሰጠ በነፃ የሰጠህን ነገር ደግሞ በነፃ ለራስህ ልታበረክት ይገባል ማለት ነው። ለራስህ ድንቅ ስጦታ አበርክትለት። ድንቅ ስጦታ አበርክትለት ስኬታማ መሆን ይገባሃል፣ ይገባሻል፣ ይገባኛል። ስለዚህ ህይወታችን ለመቀየር እንስራ፣ እንጠክር፣ እንትጋ፣ ሙያችንን እንውደድ፣ ህይወታችንን እንቀይር። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ። ፍሳ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት። ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳ ቲዩብ የእርሰው ምርጥ ቤተሰብ